ሰላም ለእናንተ ይሁን። ባለትዳሮች በጣም መጠንቀቅ ያለብን ነገር ቢኖር እኔ የባለቤቴን ነገር ለጓደኛዬ ለወንድ ጓደኛ በተለይ መናገር የለብኝም። ለምን ባለቤቴን ይንቀዋላ? እያንዳንዱ ነገሩን እኔ ስላወራሁለት በደካማ ጎኑ ስላወቀ በቃ እሱ ሁሉን ነገር አዋቂ መስሎ ለባለቤቴ ይንቀዋል። ልክ እንደዛው ባለቤቴ ስለኔ ደግሞ ለሴት ጓደኛው ከነገረ እሷ ትንቀኛለች። በቃ ሁሉን ነገር የቤቴን ጓዳ ያወቀች በቃ ከኔ በላይ እንዳወቀች አድርጋ እኔን ትንቀኛለች። ስለዚህ አካላችን እናስንቃለን። በቃ ጥሩ አይደለም የምናደርገው ነገር ትክክል መስሎን ሊሆን ይችላል። ይመክረዋል መልካም ጎንን አስበን ይሆናል። ከመልካም ጎኑ የላቀ የከፋ ነው። የበዛው መጥፎ ጎኑ ነው። አንቺ ሊረዳሽም መረዳትም ያለበት አካልሽ ብቻ ነው። እሱ መፍትሄ ከሱ ጋር ተነጋግረሽ ከባለቤትሽ ጋር ተነጋግረሽ መፍትሄ ማያመጣ ከሆነ ላይኛው አካል ላይ አመልክች። እሷ ተናግረሃት መክረሃት ማትለወጥ ከሆነ ሊለውጣት የሚችል አንዱ አለ ታማኙ ለሱ ንገረው። እሱ ይቀጥልሃል። እሱ ያስተካክላታል። ስለዚህ በህይወታችን ማድረግ ያለብን ትልቁ ነገር ቢኖር በጠረጴዛ ዙሪያ ችግሮቻችንን ተነጋግረን መፍታት አለብን። ካልተቻለ በእኛ ማይቻል ከሆነ መሃላችን ገብቶ ማስተካከል የሚችለው ጣልቃ እንዲገባልን ወደ ላይ ማመልከቻ መጻፍ መቻል አለብን። በቃ ለፈጣሪ እንንገረው። ሸክማችሁን ለኔ ንገሩኝ እኔ አቃልልላችኋለሁ እኔ እሸከማለሁ እያለ አይደለም ለሱ እንንገረው። እንጂ ለሰው መንገር ማለት ትዳር